እንደምን ሰነበታችሁ የኢሳደጀኔ ዩቲዩብ ተከታታዮች፣ እንኳን በሰላም በፍቅር ወደ ቻናሌ መጣችሁ። ለምታበረታቱኝ በርቺ፣ አይዞሽ፣ ጠንክሪ ብላችሁ እዚህ ላደረሳችሁ በሙሉ ምስጋና ከልብ ነው። አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሁላችሁንም አመሰግናለሁ። እና ዛሬ ደግሞ እስኪ የጾም ኬክ እንስራ። ምንም አያስፈልገውም። ቀለል ባለ መንገድ ባለ ነገር እንስራ። በብርቱካን ይሰራል፣ ባለው በማንጎ ይሰራል፣ በሙዝ ይሰራል። ዛሬ ግን በውሃ ያለ እንቁላል ያለ ወተት በካካውና በውሃ ብቻ አድርገን እንሰራለን። አሁን ወደ ስራው እንግባ። የሚያስፈልጉን 2 ኩባያ ዱቄት፣ 2 ማንኪያ በምግብ በዚህ ማለት ነው ካካኦ፣ የካካኦ ዱቄት፣ ቤኪንግ ፓውደር 2 ማንኪያ የበሻይ ማንኪያ 2 ያስፈልጉናል። ቫኒላ 1 ያልሞላች፣ 1 የሻይ ማንኪያ ያልሞላ፣ ሩብ ጉዳይ 1 ያልሞላ ማለት ነው ቫኒላ ያስፈልገናል። 1 ኩባያ ስኳር ያስፈልገናል። 1 ኩባያ ውሃ ያስፈልገናል። እና ዘይት ደግሞ ዘይት ማለት ነው። ዘይት እዚህ ጋር ማለት ነው ማለት 3/4 ነው የሚባለው፣ ሩብ ኩባያ ዘይት ያስፈልገናል ማለት ነው። ይሄ ሲገለብጥ አረጋና አሳያችኋለሁኝ። እና ትንሽ ጨው እናደርጋለን ቆንጆ እንዲሆን። እና እንደዚች አይነት የማጣፈጫ አለች ማለት ጣዕም የምታመጣ ካለ አሁን የሙዝ ነው ይሄ። ብናረግም ባናረግም ችግር የለም። ግን የሙዝ ስንጋገር በዚህ ብናረግ ሙዝ እንዲለን ማለት ነው። ቆንጆ ናት፣ ጣዕሟ ቆንጆ ነው። እና ካገኛችሁ በሌላ ይሄ የሙዝ ነው፣ በሌላ ካገኛችሁ ደግሞ ቆንጆ ነው፣ ገዝታችሁ ብትጠቀሟት ማለት ነው። እንትኗ ቆንጆ ነው ጣዕሟ። እና ውዶችዬ በዚች ነው መንጋገረው። ከዛች ዘይትና ዱቄት እናደርግባታለን ማለት ነው እንዳይዝብን። እስከዛ ግን የምናደርገውን ላሳያችሁ። ውሃችንን እናደርጋለን። ውሃችንን ካረግን በኋላ ሌላም አናደርግም፣ በቀጥታ ወደ ስኳሩ ነው የምንገባው። ስኳሩን እናደርግና ስኳሩ እስኪሟሟ ድረስ ማማሰል። ስኳሩ እስኪሟሟ እናማስላለን ማለት ነው። የኔ ተወዳጆች ስኳሩ በዚህ ሆኗል ማለት ነው። አሁን ምንድነው የምናደርገው? ዘይታችንን እናደርጋለን። እንዳልኳችሁ ያው ዘይታችንን እናደርግና እናማስላለን። በጣም ጥቂት ነው ያይታላችሁ። ቀለል ማለት መንገድ ሰርቶ መጠቀም ነው። ያው አሁን ደግሞ ዱቄታችንን እንዴት ነው የምናደርገው? ያደረግን ማማሰል ነው እንዳይጓጉሉብን። ትንሽ እያደረግን ተነፍቶ የተዘጋጀ ነው ዱቄቱ። ተወዳጆች እንግዲህ ያያችሁት ያው እንዴት እንደሆነ እንደ ክሬም ሆነ ማለት ነው። አሁን ምን እናደርጋለን? ቫኒላችንን እንጨምራለን ማለት ነው። አቤት ሽታ ያለ ቆላ! ቫኒላችንን ጨምረን እንትን ብለናል። አሁን ደግሞ ቤኪንግ ፓውደራችንን እንጨምራለን ማለት ነው። እንዴት እንዳማረ በደንብ እንዲታያችሁ
ጨረስን ማለት ነው። አሁን ይሄንን ለሁለት እንከፍለዋለን። ይሄ ውዶችዬ ዘይታችንን አድርገናል እዚህ ውስጥ ማለት ነው። በደንብ እንቀባታለን እንዳትይዝብን። ውዶችዬ ቅድም ጨው ረስተን ነበር አይደለ? እናደርጋታለን ማለት ነው። ትንሽ እሳት በዛ እና ታዋህዱታላችሁ ማለት ነው። እንዳልኳችሁ ለሁለት እንከፍላለን። አሁን እችን እዚህ ጋር ያስቀረናትን ካካውን እናደርግባታለን ማለት ነው። አመጣን እናደርጋለን ማለት ነው። ቤታችንን እንዴት እንደማደርግ ጨረስ አድርገን እናደርገው። የተወደዳችሁ ይሄን እናመጣና ያነፋን ነው የምናደርገው። ያነፋን በዚህ እናማስላለን ማለት ነው። ውዶችዬ አሁን ስንቀላቅል ይሄ ይወፍራል። አያችሁ አይደል? ይሄ ስለሚወፍር ምንድነው የምናደርገው? ትንሽ ውሃ ጠብ እናደርጋለን ማለት ነው። አያችሁ እንዴት እንደሆነ። እንደዛኛው አንድ አይደለም። ስለዚህ አሁን ይሄንን እንዲህ ብናደርገው አይስተካከልም ማለት ነው። ስለማይስተካከል ምንድነው የምናደርገው? የተወደዳችሁ ትንሽ ውሃ ጠብ እናደርጋለን ማለት ነው። እናዋህደዋለን ማለት ነው። ጠብ እያደረግን ልክ እንደዛው እንትኑ እስኪመጣ ድረስ ማለት ነው። ይኸው ውዶችዬ ቀላቅለነዋል። ይኸው እንግዲህ እንዴት እንደሆነ አሁን እያችሁት ለለት ያለ ሆኗል ማለት ነው። አሁን ይሄንን እዚህ ላይ እንዲህ አድርገን ማለት ነው አንድ ሰዓት ጋር እንግዲህ አሁን ይሄንን ሮኑን ከትና እንመለሳለን። ያው የኔዎች ኬካችን ሲመጣ መታለች። ይሄ ቡኒው ካካው ነው። ይሄ ካካው ነው። ለሙቀት እናያታለን ማለት ነው። ያቺ ትንሿ ልጅ ያው እንትናለች። ያው በዚች ዙሪያዋን እቺን እናደርጋታለን። እቺንም ያው አንድ ነገር ይሰለማል። እቺ ከደን እናደርጋታለን። ውዶችዬ እንግዲህ ኬኳ ተቆራርሳ በዚህ ደረጃ ደርሳለች። እስኪ እንቁረሳትና እናያት፣ ላሳያችሁ። ይሄዋት እንዴት እንደምታምር በጣም ምርጥ ሆና ወጣለች። ኑ ቡና ተጋበዙልኝ፣ ኑ ቡና እንጠጣ ውዶችዬ። ይሄው ምርጥ ሆና በቃ እንትን ክሬም የቸኮሌት ክሬም ያለበት ነው የሚመስለው። በእውነት በጣም ደግሞ
ጣዕሙ በጣም 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 ቆንጆ የጾም ኬክ ራሱ እንኳን አይመስልም። እውነት የጾም ኬክ እንኳን አይመስልም። ፍት ብሎ ማለት ነውና ሞክሩት፣ ትወዱታላችሁ። እና የተወደዳችሁ የቻናሌ ቤተሰቦች ነው እና ተጋበዙልኝ ኬክ ማለት ነው። አመሰግናለሁ። ወዳችኋለሁ።